የት ቀልተሽ መታቂው ነው? ወረኛ ምንም ቢሆን ካንተ ቀላለሁ አይገርምም? ለነገሩ የከተማዋ ሴት ሁሉ ቀይ የሚመስሉት በፊልተር ፏ ብለው እየመጡ ነው። ማለት አንተ የከተማውን ሴት ሁላ ምን አሳየክ? ለምሳሌ ያህል ነው የከተማዋ ሴት ያልኩት። አብዛኛው ሴት ማለት ነው። አብዛኛው ማለት የት ነው የምታያቸው? የታያቸዋለሁ ያው የፈረደበት ሶሻል ሚዲያ ነው። የእነሱን መልክ ከምታጣራ እነሱ ሲመጡል ካታሳልፍም ምን አሳየክ? አብዛኞቹን እኮ አሳልፋቸዋለሁ፣ ግን አንዳንዶቹ ፍሬ ያለው መልእክት ይዘው ስለሚመጡ ለመልእክቱ ስላያቸዋለሁ። እና የቀያዮቹን መልክ እየመረጥክ ነው የምታየው? ረውዲ በቀያይ ሴቶች ሰበብ ይቅርታ የጠየቅሽበትን ከባድ ጥፋት ማረሳሳት አትችይም። እርስ አትቀይሪ። ምንም አላረሳሰውም። ይቅርታ አልኩ ካድል በቃ አይደገምም። ጎበዝ፣ እንደሱ ነው የሚባለው። እና ምን አይነት መልእክት ነበር ያስተላልፋሉ ያልከኝ? ያው አንዳንዶቹ ዜና፣ አንዳንዶቹ ደግሞ ስለ ሕክምና ምናምን። ስለ ዜናና ስለ ሕክምና ለማውራት ነው በፊልተር ቀይ ሆነው የሚመጡት? አይገርምሽም? አረ ይገርመኛል፣ በጣም ይገርመኛል። ለካ ካገባኸኝ በኋላ ቆንጆ ነሽ ማለት ያቆምከው ቀያዮቹን እያየክ ነው። ለምን የማይገናኝ ነገር ታገናኛለሽ? በግድ መናደድ ፈልገሽ ነው? አዎ፣ በንዴት ፊቴ እንዲቀላ በፊልተር ካልሆነ በዚህ ልሞክረው ብዬ። በፍጹም ያልኩት አልገባሽም። ንግግር እንደዛሬ ገብቶኛ አያውቅም። ደግሞ የማደርገውን ነገር እኔ ነው የማውቀው። ሌሎቹም ቀይ አይደሉም፣ በፊልተር ነው እንዲቀይ የመሰሉት ማለት እንዲህ ያስቆጣል።